የምናየው ፕሮዳክታችን ደግሞ ኢፖክሲ ዚንክ ፎስፌት ይባላል። ኢፖክሲ ዚንክ ፎስፌትን ከመጠቀማችን በፊት የምንሰራበትን ንጣፍ ከዘይት ወይም ቅባት መሰል ነገሮች ማጽዳት አለብን። ቲነር ወይም አልካላይን ክሊነር መጠቀም፣ ንጹህ ውሃ እንዲሁም ኤር ኮምፕረሰርን በመጠቀም አቧራውን በደንብ ማጽዳት አለብን። አዘገጃጀቱን ኢፖክሲ ዚንክ ፎስፌት ከሃርድነር ጋር ማዋሃድ፣ ቤዝ ሃርድነር 4:1 ሬሾ በማድረግ በመበጥበጫ መሳሪያ ወይም ኤሌክትሪካል ሚክሰር አማካኝነት በደንብ ማዋሃድ። ከተዋሃደ በኋላ ለ15 ደቂቃ እናቆያለን። ከዛም በምንፈልገው መልኩ ከ6 እስከ 8 ሰዓት ውስጥ በመጠቀም መስራት አለብን። ከዛ በላይ ከቆየ ውህዱ ይበላሻል። በመቀቢያነት ስፕሬይ ጋን፣ ሮለር ወይንም ብሩሽ መጠቀም ይቻላል። ፈርስት ኮት በስሱ እንቀባለን። ለመድረቅም ከ8 እስከ 24 ሰዓት ይወስዳል። ፈርስት ኮት ሲደርቅ ሰከንድ ኮት እንቀባለን ማለት ነው። በመጨረሻም የቀለም ሽፋኑን እና ቲክነሱን ቼክ እናደርጋለን። ኢፖክሲ ዚንክ ፎስፌት በዋነኝነት ዝገትን የሚከላከል ጠንካራ ሽፋን ሲሆን ከፍተኛ የማጣበቅ አቅም ስላለው ቶፕ ኮቱን ከብረቱ ጋር ያጣበቃል። እርጥበትንና አልካሊን በመከላከል ለብረት ስትራክቸሩ ረጅም ዕድሜ ይሰጣል። ይህ ሽፋን ለግንባታ ስትራክቸር፣ ለብረት ቢም፣ ለብረት ድልድዮች፣ ለቧንቧ ውሃ ማስተላለፊያና ታንከሮች፣ ለከባድ ማሽነሪዎች፣ ለብረት በርና ፍሬም ስራዎች አስፈላጊ ነው። ይህንን ፕሮዳክት እንግዲህ ዚንክ ፎስፌትን በአባይ ኤስዲ ቀለም 4:1 ሬሾ በጥቅሉ 5 በሆነ ሊትር እናገኘዋለን ማለት ነው። አባይ ኤስዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።